እሺ ጋይስ እንዴት ናችሁ? ዛሬም ትሬድ ወስጃለሁ። ደቂቃው እንዳይረዝም ቶሎ ብዬ ነው እንትን የምለው። የወሰድኩት ትሬድ ጎልድ ላይ ነው። ጎልድ ላይ ጀማሪ ነኝ። ያው በብዛት እስከዛሬ ፎሬክስ ነበረ ትሬድ ማድረገው። ጎልድም ላይ ጀማሪ ስለሆንኩ አሪፍ የሆኑ ሴታፖች ሳገኝ እገባለሁ ብዬ ነው ያሰብኩት። እሺ ፕራይስ ያው ቡሊሽ የሆነ ረኑን እዚሽ ጋር አቁሟል ማለት ነው። እኔ ይሄ ማስበው እንደ ሪትሬስመንት ነው ብዬ ነው ማስበው። ኦን ዘ መንዝሊ ምንም ኦን ዘ ዊክሊም ላይ እንደ ሪትሬስመንት ነው ብዬ ማስበው። ግን አሁን ደግሞ ሳየው ሜቢ ፕራይስ በደንብም ሪትሬስ ሊያደርግ ይችላል ብዬ እያሰብኩ ነው። ቢትዊን ቱ ፌር ቫልዩ ጋፕስ ነው ያለው። እዚችም ጋር ፌር ቫልዩ ጋፕ ሪስፔክት እያደረገ ነው፣ ይሄኛውንም ሪስፔክት እያደረገ ነው። ይሄኛውን ታግ አረገ፣ ክሎጀር ሰጠኝ። ግን ደስ ማይል ክሎጀር ነበር የሰጠኝ። እዚህ ጋም ድጋሜ ሪቨርስ አድርጓል። ጠበቅኩ ይሄ ከዚችኛዋ ካንድል ክሎጀር ቢሰጠኝ አልሰጠም። በዚህኛው ግን ሰጠኝ። የቱስዴይ ካንድል ማለት ነው ክሎጀር ሰጠኝ። የሚቀጥለውም ቀን ቤሪሽ ሆኜ ነው የምገባው። የለንደን ካንድል ላይ እችኛዋ ፌር ቫልዩ ጋፕ ሆልድ ስታረግ ባይኖረው ይሄኛውን ካንድል ትሬድ ለማድረግ ሞክር ነበረ። ግን ይሄኛው ፌር ቫልዩ ጋፕ በደንብ ትሬድ አረገ ወደ ላይ ማለት ነው። እዚህ ጋር የዋን አወር ፌር ቫልዩ ጋፕ ነው ይሄኛው። ፐርፌክት የሆነ ክሎጀር አልሰጠኝም። ሆኖም ግን ወደ ስር ትሬድ ማድረግ ፈለግኩ። እዚህ ጋር ፌር ቫልዩ ጋፕ አለ። ኩዊክ የሆነች ስካልፕ ማግኘት እችል ነበረ። ግን ያው የኔም ፋስት ኤክስኪዩት ስላላረግኩ የሆነችም ያህል የሰከንድ በቃ ሄዚቴሽን ነው ይህን ትሬድ ያሳጣኝ ብዬ ማስበው ማለት ነው። የዋን አወራ እዚህ ጋር ኦብቪየስሊ ስትራክቸር ብሬክ እያደረገ ነው የሚሄደው። ይሄ ፕሪሚየም ውስጥ ያለ ፌር ቫልዩ ጋፕ ነው። ስለዛ ይከበራል ማለት ነው። ይከበራልም ሳይሆን አክብሮታልም ማለት ነው። ፕሪሚየም ውስጥ ያለ ፌር ቫልዩ ጋፕ ነው። ፕላስ ደግሞ ሪስፔክት እያደረገው ነው። ስለዛ ክሎዥር ባይኖረኝም የፎሬማ ካንድል እንደዚህ ክሎዥር ሲሰጠኝ ኮንፊደንስ ሰጠኝ ማለት ነው። ፕራይስ ሊወርድ ነው። ግን ያልተመቸኝ ምንድን ነው? እችኛዋ ፌር ቫልዩ ጋፕ ናት። ፕራይስን ዲስረፕት ሊያደርገው ይችላል ሜቢ ይሄ ሴታፕ ትንሽ ወደ ላይ ከፍ ብሎ ይሄኛውን ፌር ቫልዩ ጋፕ ነበር ታርጌት ማድረገው ማለት ነው። ምናልባት እንኳን እስከ 50% እንኳን ሪትሬስ ካረገ ብዬ ነው ይህን ትሬድ የሞከርኩት። አልተሳካም ማለት ነው። ኢንትሪው የገባውበት እንትን የ5 ኤም ካንድል ልክ ሲከፈት ኢንትሪው ማለት ነው እኔ የምጠቀመው 50 ሚኒት ፌር ቫልዩ ጋፕ ሬድ መደረግ አለበት ወይንም ሊኩዊዲቲ ሌቭል ሬድ መደረግ አለበት። እኔ ስትራክቸር ብሬክ እያደረገን የመጣው ያው ፌር ቫልዩ ጋፕ ሪትሬስ ያደርጋል፣ ወደ ፌር ቫልዩ ጋፕ ይወርዳል፣ ፌር ቫልዩ ጋፕ ይፈጥራል። እዚሽ ጋር ነው ቲስፖቴ ትሆናለች ብዬ የጠበቅኩት ማለት ነው። እሷም ልክ ነበርኩ። ልክ ይሄ ፌር ቫልዩ ጋፕ ታግ ሲደረግ 1 ሚኒት ላይ ሄድኩና አሁን አመለጠኝ ያልኳችሁ ኢንትሪ ላሳያችሁ። ሄዚቴት በማድረጌ ለትንሽ ደቂቃ ለሰከንድ ማለት ነው። ልክ ፌር ቫልዩ ጋፑ ሲነካ ከዚሽ ጋር ነበር ክሎጀር ስፈልግ የነበረው፣ አልተሳካም። ወጣ እዚህ ጋር ኤስኤምቲ ፈጥሮ ክሎጀር ወደ ስር ሰጠኝ። እችኛዋ ላይ ብገባ ኖሮ ስቶፕ ሎስ ያው እዚህ ፕሮቴክትድ ሀያቲ ስፓቷ ላይ ከዛ ዋንትቱ ጽድት ያለ ትሬድ ይሆን ነበር ማለት ነው። ይሄ ሚስ አረግኩት። ይሄ ለሰከንድ ሄስቴት በማድረጌ ሚስ አድርጌዋለሁ። ይሁን እንደ ዳታ ይቀመጣል ማለት ነው። እኔ የተጠቀምኩበት መንገድ 3 ሚኒት ላይ ነው። 3 ሚኒት ላይ እዚህ ጋር ኤስኤምቲዋን ከፈጠረ በኋላ ፕሮቴክትድ ሀያችንን ከፈጠረ በኋላ ወደ ስር ይወርዳላ። የዚህ ፌር ቫልዩ ጋፕ 50% ላይ ነው የገባሁት ማለት ነው። ፕራይስ ወደ ላይ ትሬድ አረገ፣ ሪቨርስ አረገ። ይሄኛውን ስትራክቸር ብሬክ ሲያደርግ ብሬክ ኢቭን ገባሁት። ተጠግቶ ወደ ቲፒ ትንሽ ሪቨርስ አድርጎ አወጣኝ ማለት ነው። የዛሬው ትሬድ ይሄን ይመስል ነበረ። ኤክሲኪዩሽኗ እቺ ናት። እዚችኛዋ የ3 ሚኒት ፌር ቫልዩ ጋፕ 50%ቷ ላይ ነው የገባሁት። ስቶፕ ሎዝ እዚሽ ጋር ፕራይስ አሪፍ ወደ ቲፒ ተጠቅተው ነበረ። ያው አልሆነም ማለት ነው። ያልሆነበትም ምክንያት ይሄኛው በቡሊሽ ፌር ቫልዩ ጋፕ ፕራይስን ዲስራፕት አድርጎት ነው ብዬ ነው ማስበው። ያው እችኛዋ ማለት ናት። እንደሚያደርገውም እርግጠኛ ነበርኩ። ለዛ ነው ያው ቲፒንም ያው በብዛት ዋንትቱ ነው ታርጌት ማድረገው፣ ግን ቢያንስ እንኳን እስከ 50% ከደረሰ ብዬ ነው ቲፒን ወደሱ ያስጠጋሁት። አልተሳካም። ይሄን ይመስል ነበረ የዛሬው ትሬድ። ሳምንቱን ሙሉ አንድም ትሬድ አልወሰድኩም። ነገም ከነገ ወዲያም መወስድ አይመስለኝም። እስኪ እንደ ማርኬት ኮንዲሽኑ ይታያል ማለት ነው።